ይመቻችሁ ኤቭሪባዲ። ሶፊ ነበረቻት ስርት ቀታድሎ ይመቸው እናንተ እኔ ማለት ነው ሶፊ ስትለቅስ እንደ በጥፊ ነበረ ሚላት አጠገቧ ቢኖሩ ለምን ትለቅሳለች? ሁለተኛ ደግሞ ታሰድበናለች። አዎ የምር እሷ ደግሞ እኔ ደግሞ አንድ ቀን እየተለቀሰችው ቀን ማለት ነው እኔ የምር አጠገቧ ቢኖር ኖሮ ማለት ነው እኔ የምር የለቀሰችው ቀን አጠገቧ ቢኖር ማለት ነው በሾርቶት ወይ እግሯን ሁለቱን ቁጭ ፈራምራ እንደ ምንድን ነው ፈረሳ ነው። እሷ ከልብ አፍቅራ እኮ ነው። አንቺ ምን ሆነሽ ነው? ገብቶኛል እኮ ብሎ መልቀስ የለባትም። ገባሽ? አሁን እኮ እሱ ማለት ነው እኛን እያየው የሚያናድድ ሰው ይናደድ ይላል። ይሄ ሽልምጥ ሆነ ማለት ነው። ትክክል ነሽ። ደግሞ ስጦታ ይሰጣታል። አዎ አዎ ሲሙ መጀመሪያ ወንድሜ ነው እህቴ ነው ይላሉ። ከዛ በኋላ እኔ ያፈቀርኩት ሞትኩልሽ ምናምን እያሉ ይመጣሉ። እስቲ በዚህ ላይ ማሪና የምትባለው እኮ ልጅ አላት ባላለኝ ብላ አውርታ ነበር። አሁን ለሱ ነው እያለች ነው። አልሰማሽም እንዴ? ወይ ለሱ እኮ ነው አላለችም። ጃኒ አርግዛለች እያለች አረገዘች። ጃኒ ራሷ ረገዘች። ጃኒ ነች ራሷ ረገዘች እንጂ ሌላ የረገዛ ማንም የለም። አንቺ ምንድነው በንፋስ ረገሽ እንጂ ነው ውድ ነገር። ወይኔ እናት ሲሙኝ ማለት ልጅ ይጣራል። የማሪና ልጅ ይጣራል። ሸቃሎች ማለት ነው። ሲሙኝ ማታ ይመጣሉ። በእናትህ እናንተ ማለት ነው እያያችሁ ፈታ አይበሉ። ሰው በበሬ ጨምሮ እየለቀሰ ይወጣል። እናንተ እያያችሁ ፈታ በሉ። ከግንቢ ካለ አምጥታችሁ ደግሞ ዘቅዝቅ ፉንዱ ዳርጉት። እኛ ምን አገባን? ደስ ያላችሁ ደግሞ በሙዚቃ ስሩ። ምን አገባን? እንደዛ ነው። ሀራ አወሩ ንጋት አንቺ አወሪ ሲምድራ ኮታት ነው እንዴ? ሲምብሉ አወራለሁ። እናንተ ሁላችሁም ነው የሚያስወጣችሁ። እኔ ሌላ ሰው መስሎሽ ነው እንደዚህ ገብታችሁ የሚታዩት? ሆ ተጫወቱ እንግዲህ ፋብል እዚህ ቁጭ ብሎ ወደ ታይ ማየት ደስ ሲል እኮ እኔ ሲጀመር ሰው ገብቶ ዝም ሲል አንቺ አውሪ በኮሜንት ሳኒ ላይ ናችሁ። ምን አወራችሁ? አንቺ ምንድን ነው ያወራችሁ? እኔ አልሰማሁም። ምን አልኩሽ መሰለ? እናንተ ሸቃሎች እያያችሁ ተካባሉ። አንቺ ደግሞ ፍቅረኛዎችሽ ያንቺ ብዙ ናቸው። ውጪ ግድል አስገብሽ። የሜሪና ልጅ ኢትዮጵያ ሲሄድ ማለት ነው። እኔ ኢትዮጵያ ስገባ መመርመር አለበት። የቶፊቅ ንክኪ ሳይኖርበት አይቀርም። ማነሻ እንጂ እንደዛ ያልሽው ማሪ፣ አንቺ እንደ ዛሬ ምንድነው ጠጥተሽ ነው እንደገበሽው ሲጀመር? ሀረ የቶፊቅ የምራው የቶፊቅ እና እንትና ምርመራ ያስፈልጋል። ለምን ሲትሉ እኛ እኮ ድሮም ብለናል፣ የሴት ልጅ ጎደኛ አያስፈልግም ትቃወመን እያለን አሁን ደግሞ ጎደኛ ነች ይሄቴ ነች ይላሉ፣ ይለጠፋሉ። ከዛ በኋላ ሚስቴ ነች አፈቀርኩት አለኩት በቃ እንደዛን። አሁን ሁለተኛ ማለት ነው እኔ ይሄቴ ነች የምትመጣ ሴቶች ሁላችሁ ማለት ነው በአናታችሁ አስቆሚ። በቃ እንደዛ ነው ስራዬ ነው። አሁን ከዚህ በኋላ ማለት ነው አንድ ሰው እኔ ይሄቴ ነው ብሎ ይምጣ። ሰላም አፈናችሁ ጓደኛ ያለኝ ከአንድ እስከ 8 ስማር ነው እንጂ ትልቅ ሆኜ እንዴት ወንድ ልጅ ኧረ እኔ የሆነ ወሬ ሊነግራችሁ ነው። ሰላም እንዴት ናችሁ? አንቺ ምንድነው ወሬ ፈጣሪ? የሆነ ወሬ እንደዚህ ልጁ ማለት ነው የተወለደ ልጅ ራሱ ቶፊቅ ነው ተባለ። አንድ ጊዜ እሷ ባህር ዳር ነው የሆነ
ባህር ዳር ነው። ባህር ይኸውላችሁ እኔ ወላሂ የሆነ ሰው ቤት ላይፍ ላይ እያወሩ ነው ያየሁት፣ ዩቲዩብ ላይ ማለት ነው። ላይፍ ላይ ሆነው በአንድ ወቅት ጊዜ እኮ ጠፍታ ነበር። እሷ ምን አለች? እኔ ባህር ዳር ሄጄ ኢንተርኔት አልነበረኝም ምናምን አለች። ግን ደግሞ ያኔ ከቶፊቅ ነው እርግዛ የጠፋችው ባህር ዳር ሄደችው። ያኛው ራሱ ዝም ብሎ ውሽማ ምናምን ነው እንጂ ባለው አይደለም። ልጁ ራሱ የቶፊቅ ነው። ከሶረን እንደ 24 ሰዓት እየሰራች ነበረችው። ሙሹ አፈቀርኩት አላፈቀርኩት እውነት አይደለም ቀላቅላለች ልጅቷ ማለት ነው። ከዚህም ግማሽ ከዚህም ግማሽ ነው በቃ ስፕሪት። አው እንደው ብቻ በሁለት ነው ይሁን ባይዘው እናንተ ቪዲዮ መለስ ብላችሁ ይሁ ቪዲዮ ራሱ መለስ ብላችሁ ይሁ ምን አለች ሶፊ ማለት ነው። እውነት ይወጣል አለች እኮ እውነት ይወጣል። መለስ ብላችሁ ቪዲዮ የድሮ ቪዲዮ የሰራችሁ ቪዲዮ ይሁ እውነት በቀስ ይወጣል አለች። ስለዚህ አሁን ይኸው ወጣ ጊዜውን ጠብቆ ለዚህ እኮ ነው ሴት ልጅ ወንድሜ ነው እህቴ ነው ማለት የሌለበት። ወላሂ ላዚም ሴት ልጅ እህቴ ነው አይሰራም። በእናትሽ እንደዚህ ሰገጤ ናቸው እንደዛ እህቴ ነው ምናምን አንዳንዶቹ ራሱ አሁን እዚህ ዩቲዩብ ላይ ቆንጆ ወንድ ሲመጣ ማይ ብራዘር ማይ ሲስተር ያማትሽ ነው ማይ ብራዘር። ወላሂ ላዚም አሁን አንዳንዶቹ አሉ ብሩኬ ፕሮፋይል ያደርጋሉ። እኔ በጣም ነው የሚያቃጥሉኝ እነዚህ ልጆች። አሁን ብሩኬ ራሱ አንዳንዶች ማይ ብራዘር ብሎ ፖስት ያደርጋሉ። ወላሂ በጣም ነው ጮጋራ የሚናደደው ነው ያሉት። አይ እኔ ነገሩን ነው የሚለው ሴት ልጅ ማንም ሰው ለጓደኛ ሆኖ ወንድሜ ነው ማለት የለበትም። ምክንያቱም እንደዛ እያሉ ነው ትዳር እያፈረሱ ያሉት፣ እንደዛ እያሉ ለሰው ቤት የመጣበት ያሉት። ዛሬ ደግሞ ናታን እያወራ ነው። እስቲ እናታችሁ እና ሰምቼዋለሁ። እባክሽ ፍራንክ ነው ምንድን ነው ግማሹን ጓደኞቻችን ያጋርድ ሰው ነው። ሀሜን ጨምሯት እንደሆነ በፊት ሃይሚ ጋር ሲሆን ያለው ነው ያቀላ ማንም የለም ግን ማለት ነው። አሁን ነው የለቀቀ መልሶ ለቀቀ። ምንድን ነው ችግር አለ እንዴ? እስኪ ሄጂ ሃይሚስ እናንተ እግዚአብሔር ምስክር 3 ኮሜንት ነው ያለ ሁሉ ሃይሚ እሱ እስኪ ልክባይት ኢትዮ አሁን ሁሉም ሃይሚ ይላል። የምር ነው። ሂዱ ይሁ ይበሉ። እኔ በጣም መብሱቲ እኔ ደስተኛ ነኝ። ሃሚ ስሩ ደስ ይለኛል። እሱ ራሱ ግን ምን አስበው ነው ይሄ መልሶ የለቀቀ? እናንተ አሁን ማለት ነው ስንት ሺህ ርዕስ የለውም። ርዕሱ ምንድን ነው የምለው?